ማነሽ? እንቁርቲ መቼም የማያልፈልሽ ሴት ነሽ። መቼም ማለት ነው በህይወትሽ መቼም አልፈልሽም። ትልቅ ሰዎችን ስም እየጠራሽ ከኛ ጋር የሚሰሩት እነሱ እነኛ ስትሉ እኔ ይገርመኛል። ቲክታክ አፕ ላይ ነው እንዴ ቁጭ ብለው እነዚህ የምትጠሯቸው ባለስልጣኖች የሚሰሩት? አልገባኝም። መዝለፍ፣ በመሳደብ፣ በማንቋሸሽ ትሙት የሚባለውን አዋጅ እስከ ማወጅ ትታሰርልን፣ የምትሰራበትን አካውንት እናስጠፋ፣ በዙሪያ ያለው ሰዎች አታግኟት፣ ስራ የምታሰሩ አታሰሯት። ላይክ እኔ ላይ ማለት እስኪ ቁጭ ብላችሁ የምትታዘቡ ሰዎች ካላችሁ ማለት ነው አንድ ሴት ኢትዮጵያዊ ሴት ላይ እናት ላይ አገሯ የምትኖር ልጅ ላይ በዚህ ደረጃ ኢንተርኔት ላይ ያስባችኋል። በዙሪያ ያሉት ሰዎች እስከ መናገር ስራ እንዳታሰሯት ብለው ሚዲያ ላይ ቅስቀሳ እስከ ማድረግ ትታሰር ብለው አድማ እስከ ማስመታት የምትሰራበትን አካውንት እናዘጋ ብለው ፊትሽን እስከ ማሰባሰብ ልጄን እስከ መዝለፍ እናትነቴን እስከ መስደብ ብዙ ነገር እዚህ ኢንተርኔት ላይ ከኔ በላይ የደረሰበት ሰው አለ። እንደው እንደዚህ ያርጋ እንደዚህ ብላ እንደዚህ ተናግራ ሴቶቹን አሸማቃ። ቀድሞ ጋጦጥ የሆኑ ሴቶች ሁልጊዜም ይሸማቀቃሉ። ይህን ሁሌ ነው የምነግራችሁ። ክብርሽን ካልጠበቅሽ ትሸማቀቂያለሽ። ይህንን ማወቅ አለብሽ። ለሚገባቸው ሴቶች ነው እንደዛ አይነት መልስ የምሰጣቸው። ግን እንቁርቲ ፐርሰናል ሰዎችን ከኔ በላይ አልተናገረችም። ዛቻ ምናምን ማስፈራሪያ። እኔ ሁሌ ስናገር ላይክ እንዴት እንደምታዩት አላውቅም። ሁሉን ነገር የምናገረው እንደዚህ ሰው ልትልኪ ነው ብዬ እኮ ስናገር እኮ ሀክ አደረገችኝ የተጻጻፍኩትን አየች እኮ ያለች ልጅ እኮ ናት። ይሄ እኮ በቂ መልስ እኮ ነው። ባለቤት እንግዲህ ያለው እሱ ይከሳታል። እንደዚህ ስለ ባለቤትሽ መጥፎነት የነገርሽን አንቺ እኮ ነሽ። ሚዲያ ላይ መጥተሽ የተረክሽልን ትረካ አንቺ ነሽ። ባለቤትሽ አራስ ቤቱ ነሽ ቡሊ እንዳደረገሽ እንዳሰቃየሽ በጣም ሲያሰቃይሽ እንደነበር የነገርሽን አንቺ ነሽ ሚዲያ ላይ መጥተሽ እንጂ እኛ አይደለንም። ለልጆችሽ እናቱኝ። አመሰግናለሁ።